ታዲያስ እንዴት ናችሁ? በያላችሁበት መልካም ቆይታ ከስዩም ጋራ ፕሮግራም ስለምታዳምጡ እጅግ አድርጌ አመሰግናለሁ። ያው እንደምታውቁት ዛሬ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቱን ብትነኩ ቤተሰብ ሆናችሁ ዊክሊ ቪዲዮ ሰርቼ ፖስት የሚያደርገውን መከታተል ትችላላችሁ። ሁላችንም የሚጠቅም ወይም የሰው ልጅን የሚጠቅም ሀሳብ ነው ብዬ አምናለሁ። የፕሮግራሜም አላማ ወይም የዩቲዩብ ቻናል አላማም የሰው ልጅን ከኔጌቲቭ ኢነርጂ ወደ ፖዚቲቭ ኢነርጂ ትራንስፈር የማድረግ ነው፣ ወይም ራሳችሁን እንድታውቁ የማድረግ ነው። ምክንያቱም ሰው ልጅ ትልቁ ችግሩ ራሱን አለማወቁ ነው። ሰልፍ አዌር ሲኖርህ ከፍተኛ ኢነርጂህን አወቅ ማለት ነው። የራስን ካወቅ ለየትኛውም ፕሮብሌም ችግሮች አተኛም ማለት ነው። ራስን ማወቅ በጣም ከፍተኛ ትግል የሚጠይቅ በመማሪ ብቻ ሰልፍ አዌር አትሆንም። ኤዱኬሽን ልትማር ትችላለህ፣ ዲግሪ ሊሆን ይችላል፣ ማስተር ሊሆን ይችላል። ግን ሰልፍ አዌርነስ ፋንዳሜንታል በሆነ መልኩ አጠቃላይ እውነተኛ ማንነትን የራሴን ማወቅ ነው። ምክንያቱም አብዛኛው ሰው ከቦክስ እንዳይወጣ ተደርጎ ነው ዲዛይን የተደረገው። ከቦክስ ወጥተህ ማሰብ ስችል ነው ራሴን የምትገነዘብና የምትረዳበት ሁኔታ የምፈጥረው። ሰልፍ አዌርነስ በጣም ኢምፖርታንትና ትልቁ መነጽራችን ነው ማለት እንችላለን። ምክንያቱም እሱን ያዝን ማለት በቃ የዓለምን መነጽር ያዝን ማለት ነው። ምክንያቱም ኒኮላስ ቴስላ የዓለምን ምስጢር የምታውቅ ከሆነ አለ የዓለምን ምስጢር ማወቅ ከፈለክ ኢንተርምስ ኦፍ ኢነርጂ ቫይብሬሽን ፍሪኩዌንሲ መሆን አስብ። ገብቷል? በዛ ልክ አስብ። ምን ማለት ነው ኢነርጂ፣ ምን ማለት ነው ፍሪኩዌንሲ እና ቫይብሬሽን? በጣም ሰፊ ትንታኔ የሚፈልግ ቢሆንም ግን ፋንዳሜንታል በሆነ መልኩ ራሴንም የሚታውቁበትና የዓለም ምስጢር የሚታውቁበት ኮድ ነው ማለት ነው። 369 የሚል አለ የሱ ኮድ። ይሄም የዩኒቨርስ ቁልፍ ኪ ነው ብሎ ያስቀመጠበት ሁኔታ አለ ማለት ነው። ሁላችን እንደምናውቀው ተምረን ልንሆን እንችላለን። ነገር ግን መማራችን ኢኒሻል የሆነ ኮስት ወይም ፋይናንስ ጀነሬት ልናደርግ እንችላለን ተቀጥረን። ነገር ግን ፋንዳሜንታል በሆነ መልኩ ያንተ ፕሮግራም እንዳልሆነ በረጅም ጊዜ ውስጥ ነው የምትረዳው። ምክንያቱም መማሪ ያንተ ፕሮግራም አይደለም። ያንተ ፕሮግራም ቢሆን ኖሮማ እጅጉን በጣም በተሻለ የህይወት ላይፍ ዘርፍ ብቻ ሳይሆን በዙሪያ ያለውንም ኢንቫይሮንመንት ሁሉ በጣም ጠቃሚ ለሆነ ነገር ልትረዳ ትችላል። ነገር ግን መማር አብዛኛውን ታስረህ የምትኖርበትና ሳብኮንሽስ ማይንድ ላይ ለረጅም ጊዜ የትውስት አእምሮ አድርገው የገነቡት ነው እንጂ መማሪ ምናልባት ማንበብና መጻፍ ይሄ የተጻፉ ነገሮችን ለመረዳት ይሆናል እንጂ ከዛ ያለፈ ግን ዩኒቨርሳሊ የዓለምን ምስጢር የምትረዳበት ሁኔታ አይደለም። ራሴን እንደገና ኤዱኬት ማድረግ አለብኝ ማለት ነው። እኔ የራስን ኤግዛምፕል ላስቀምጥና እኔ ቨርቲካሊ ኢኒሻሊ 2 ዓመት ምናምን ስራ ከሰራው በኋላ መማር የምፈልገው ማስተርስ ምናምን ነበርና ሆን ብዬ የሆነ ሳለ ስታክ አደረኩኝ። በቃ መጽሐፎችን ማንበብ ከጀመርኩ በኋላ ትክክለኛ ማንነቴን ሳቅ ኢሚዲየትሊ ይሄን አስተሳሰብን ቀየርኩና በፍጹም መማር እንደሌለብኝ፣ ነገር ግን ሆሪዞንታሊ ራሴን ፕላትፎርሞችን ተጠቅሜ ማስተማር፣ መጽሐፎችን ማንበብ እነዚህን ማድረግ ሲጀምር ትክክለኛው ማን እንደሆንኩ ሳቅ ነው ያው ሀሳብን ወደ እናንተ ኤክስፕሎር ማድረግ እናንተ ሀሳብ መስጠት የሚችለው ኢነርጂህን ከማወቅ ማለት ነው። ኢነርጂህን ከማወቅ ማለት ነው። ኢነርጂያችን ያው የሰው ልጆች አብዛኛው ኔጌቲቭ ኢነርጂ ነው ወይ ፖዚቲቭ ኢነርጂ ነው። ኢሚዲየትሊ ኢነርጂያችን ከኔጌቲቭ ኢነርጂ ወደ ፖዚቲቭ ኢነርጂ እንድትሄዱ ማድረግ ነው። ያ ማለት ኢነርጂያችን ሲስተካከል ነው ራሳችን የምናውቁበትን መንገድ። ምክንያቱም የምናወራውና የምናስበው ነገር እኛን ወደሚጠቅም አገልግሎት መቀየር መቻል አለብን። ኦኬ፣ ይሄን ካልገባን የምናወራው ዝም ብለን ጀስት ምክንያቱም እንዴት ዩኒቨርስ ሎው ፕሪንሲፕሏን ላይፍ ፕሪንሲፕሏን ማወቅ አንችልም። ምክንያቱም የራሷ ህጓን ስታቅ ነው። በህግ ነው እኛም ግራጁዋሊ አሁን እንደዚህ አፕግሬድ ሆነን እንደዚህ አድርገን የመጣ ነው። በህግ ነው፣ በተፈጥሮ ህግ ነው እንጂ
በአርቲፊሻል እንትን አይደለም። ይህን ህግ ደግሞ እንዴት ነው ገበርን እየተደረገ ያለ በየትኛው ህግ ነው ብለ ብታነብ ወደ 12 የሚሆኑ ዋና ህጎች አሉ። ባይዘው የሎው ኦፍ ፕሪንሲፕል ኦፍ ላይፍ የሚል ማለት ነው። እነዛን ከነዛ ውስጥ አንድ 3 ምናምን ቪዲዮ ላይ ለቅቃለሁ። በተለይ ሎው ኦፍ አትራክሽን ዋናው አንደኛው ህግ ነው። የምንፈልገው ነገር በምን መልኩ ወደኛ እንደሚመጣ ማለት ነው የምነግረን ነገር ነው። ዛሬ ፕሮግራም ስንገባ ራስን መሸጥ ወይም ሰልፍ ማርኬቲንግ ምን ማለት ነው የሚለውን ሀሳብ አስቀምጥላችኋለሁ። አዲስ ሊሆናችሁ ስሜ ስዩም ይባላል። ኤዱኬሽናል ባክግራውንድ በኮንስትራክሽን ቴክኖሎጂ ቤሲሲ የመጀመሪያ በኢንጂነሪንግ ፊልድ ተመርቄ መንግስትና ሀገሬን እያገለግልኩ ይገኛል። ስቲል ናው ማለት ነው እያገለግልኩ ይገኛለሁ። አም ጉድ but I have self-aware on other side. ከኤዱኬሽን በኋላ ነው ይሄን ራስን ያወቁ ያን ሀሳብ ነው ይሄን ፕላትፎርም ተጠቅሜ ለሰዎችም ጥቅም ላውል እኔም ሊጠቀም ብዬ ይህን ኤነርጂ ሪፍሌክት ወደ እናንተ የሚያደርገው ምን ማለት ነው? ራስን መሸጥ የራስን እሴት እውቀትና ጉልበት ታይም ሊሆን ይችላል። ሌሎች አይነቶች ታሌንቶች ሊሆኑ እነዚህ ታሌንቶች ውስጣችን ያድረው ውስጣችንን የሚጠቅም ነገር ሆኖ ከውስጣችን አውጥተን በብቃት ማስተዋወቅና እነሱን በመሸጥ ለራስ የሚጠቅም አገልግሎት ማዋል ማለት ነው። ራስን የሚጠቅመው ገቢህን ሊሆን ይችላል። በመስጠት እነዚህን እንድድን በመስጠት የሚታገኝ ደስታና እርካታ አለ። ሰው ሲለወጥ ያስደስት ያርካል። እነዚህ ነገሮችን ታገኛለህ ራስን የሚሸጥበት ፕላትፎርሞችን ተጠቅመህ ማለት። ፕላትፎርሞቹ ምን አይነት ራስን የሚሸጥበት ስንል እንዴት የምትለው ጥያቄ ሊሆን ይችላል። ምክንያቱም ያ ሲስተም ስለሚፈልግ ፕላትፎርም ሲስተሞች ደግሞ ዩኒቨርሳል አሉ። አንተ ስፔሲፊክ ኤዱኬትድ ከሆንክ በኋላ አንተ ስፔሲፊክ ወይ የቀበሌ ወይ የዞን ወይ የክልል ወይ የፌዴራል አይደለም። ቶታሊ ዩኒቨርሳል ነው። አፍተር ኤዱኬሽን አፍተር ዩኒቨርሲቲ ግራጁዌት ካደረግክ በኋላ ዩኒቨርሳል ነው። you can apply everywhere what you want ማለት የምትፈልገው ቦታ ላይ አፕላይ ማድረግ ነው። ምክንያቱም እነዚህ ራስን ሽጠህ ራስን መሸጥ ቀድመህ ተምረህ የራስን ሸጥከውና ሰልፍ አዌር ከሆንክ ራስን የሚሸጠው ነገር እጅግ በጣም የተለያዩ ነገሮች ናቸው። ምክንያቱም ሰልፍ አዌር ሳትሆን ራስን የሚሸጥበት መንገድ ልክ ስሌቭ ቲንከር የምንለው አላል ይሄ የባሪያ አስተሳሰብ የምንለው በቃ ኦልሞስት የሌላ አላማ ፕሮግራመር ስለሆንክ አንተ ሪፕሮግራም ማድረግ አለብህ የራስን ሀሳብ ወይም ሪዲዛይን ማድረግ አለብህ ራስን። አለዛ ምንም ራስን ይሸጥካል። ምክንያቱም በዛ ውስጥ የሚሸጠው ራስን ፋንዳሜንታል በሆነ መንገድ የሚጠቅም ጉዳይ ሆኖ አታገኘውም። ባለኝ የረጅም ጊዜ ቆይታ እንግዲህ ይሄን እየተገነዘብኩት ይሄን ላስት ዊክ ራስን ማወቅ እንደሆነ ጥቅሞች ምናምን ነግራቸዋለሁ። እንዴት ራሳችን መሸጥ እንችላለን ለሚለው ጥያቄ ሁለት ነገሮችን አስቀምጣለሁ። ራሳችን ለመሸጥ ራሳችን ካወቅን ራሳችን መሸጥ እጅግ በጣም ቀላል ነው። እስከ ጥግ ድረስ እንችላለን። ምክንያቱም እኔ ማን ነኝ የሚለውን ስለመለስክ ማለት ነው። የሚለውን ጥያቄውን ስለመለስክ ራስን መሸጥ በጣም ሲምፕል ነው። ምክንያቱም የራሴ ፓሽን እንደሆነም የመረዳት አጋጣሚው ብቻ ሳይሆን ሆም ብለህ ትጀምራለህ። ሆም ብለህ ፈልገህ መስራት እንግዲያውስ እንዲካን እንደ ማንኛውም ሰው ሀሳቦችን የሚሸጥበት ፕላትፎርም ትፈልጋለህ። እነዚህ ፕላትፎርሞች ዩኒቨርሳሊ ኦንላይን አፖች ሊኖሩ ይችላሉ፣ ዌብሳይቶች ሊኖሩ ይችላሉ። መጀመሪያው ለነዚህ መድረክ የራስን እውቀትና ጉልበት እና እሴቶችን ማቅረብ ነው። ማናሉም ሊሆን ይችላል። ማናሉ ሲባል እዚሁ ፌስ ቱ ፌስ ሄደይ የሚሰራው ስራ አለ። ፕላስ ደግሞ ቤት ቁጭ ብለው ኦንላይን የሚሰራው ስራ አለ። እነዚህ ፕላትፎርሞች ተጠቅመህ ፋይናንስ ጀነሬት የምታደርግበትም ሁኔታ ግን እነዚህ ሁሉ ሀሳቦች እነዚህ ሁሉ ፕላትፎርሞች የትምህርትና የስራህን ክህሎት ታሪክህን ባጭሩ በምስብ መልኩ ማቅረብ መቻል አለብህ። እነዚህ ፕላትፎርሞች ላይ ፖስት ካደረክና አንተን ካደረክ ሁለተኛው ይህን መሰረት አድርገህ የስበት ህግን መጠቀም ነው።
የስበት ህግ የትኛውንም ነገር የምትፈልገው ነገር ወደ አንተ የሚመጣበት አንዱ ምክንያት አወክም አላወክም በስበት ህግ አማካኝነት ወደ አንተ ማንኛውም ነገር የሚመጣው ይሄን ከተረዳ ላስት ዊክ ላይ ከሁለት ሳምንት በፊት የስበት ህግን በተመለከተ ቪዲዮ ሰርቻለሁ። እነዛም መከታተል ትችላላችሁ። በስበት አማካኝነት በስበት ህግ አማካኝነት ወይም ሎው ኦፍ አትራክሽን የምንለው ተጠቅመን በሀሳብ ብቻ የምንፈልገውን ነገር ማምጣት እንደምችል ይሄን ከፍተኛ ፎከሲንግ ይፈልጋል፣ ትኩረት ይፈልጋል፣ ጸጥታ ይፈልጋል። ሀሳብ መምከንከኑ አይቀርም። እኛ ሀሳቦች ዝም ስሉ ከፍተኛ የሆነ የምንፈልገው ነገር ወደኛ እንዲመጣ ስሜት ሰተነው ማለት ነው። ስሜት ሰተነው ልክ እንደ እምነት ማለት ነው። ሰተነው ያ እምነት ስንል የሌለን ነገር እጃችን የሌለ ነገር እንዳለ አድርገን ስሜት መስጠት ማለት ነው። እምነት ማለት እንግዲህ እንደዛ ነው። ምክንያቱም አለኝ ብለ መኖር ማለት ነው። ጀስት አለኝ ብለ አክት ማድረግ ማለት ነው። ያን ስናደርግ ያ ስሜት ወደ ዩኒቨርስ ስረጨ እሱ ያንተ ጉዳይ አይደለም፣ ዩኒቨርስ ራሱ ወደ አንተ ያመጣል ማለት ነው። ይሄን እኔ በብዙ ነገር ቴስት አድርጌያለሁ። ሲምፕል በሆነ ነገር ማለት ነው። አጥብቀ የምትፈልገውን ነገር ወደ አንተ ማምጣት የማይቀር ጉዳይ ነው። ኤነርጂ ብቻ ፖዚቲቭ ኤነርጂ መያዝ መቻል አለባችሁ ላይፋችሁ ላይ ማለት ነው። ራስን መሸጥ በጣም ቀላልና ሲምፕል አድርጋችሁ ማየት ይቻላል። ምክንያቱም ግን ስትረግል አለ። አሁን ራስን መሸጥ ተምሬ እንደዚህ ሆኜ ምናምን እሱ ነገሮች አሉ። ግን ያኚ ነገሮች የሚመጡት ከሰልፍ አዌርነስ የተነሳ ነው። ምክንያቱም ስለተማርክ ብቻ ሁሉ ነገር አውቃል ተብሎ ስለሚታሰብ ማለት ነው። በጣም የሚያሳዝነኝ ነገር ቢኖር የተማረ ሰው ብቻ ነው፣ ሆነስት ለመናገር ማለት ነው። ዋናው ነገር ግን ከችግሮች መቅመስና ከችግሮች መንቃትና መማር እጅግ በጣም አስፈላጊ ነው። ሰብስክራይብ፣ ኮመንት እና የደወል ምልክቷን እንዳትረሱ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ቀጣይ ፕሮግራም እስከምንገናኝ ድረስ እጅግ አድርጌ አመሰግናለሁ። ባይ ባይ። ይሁን ለፍልፌ የለም